አንድ አጭር ቃል ከፊቱና ከጀርባው ቃላቶች ተጨማምረው እንዴት እንደሚረዝም እንይ። ይሄ ቃል ምንድነው? courage ምንድነው? courage ማለት ነው ድፍረት ማለት ነው። አንድ ነገር ለማድረግ ድፍረት አለኝ ለማለት ስትፈልጉ I have the courage to ብላችሁ ድርጊቱን ማስገባት ነው። I have the courage to። ለምሳሌ እንግሊዘኛ ለመናገር ድፍረት አለኝ። I have the courage to speak English። እሺ አሁን ከፊቱ en እንጨምር። ምን ሆነ? encourage። እስኪ በሉት encourage ማለት ነው ማደፋፈር ወይም ማበረታታት። እስኪ ለምሳሌ ቤተሰቦቼ ጠንክሬ እንድሰራ ያበረታቱኛል በሉኝ። እንጀምር። ቤተሰቦቼ my family encourage me to work hard። my family encourage me to work hard። አሁን ደግሞ ኢንን አውጥተን ዲስን እናስገባ። ምን ሆነ? discourage። እስኪ በሉት discourage ማለት ተስፋ ማስቆረጥ፣ ማሟሟት፣ ማሳነፍ ማለት ነው። ለምሳሌ ሰዎች እንግሊዘኛ እንዳልናገር ያከላክሉኛል፣ ያሟሙትኛል በሉኝ። people discourage me ብላችሁ from ነው የምታስገቡት። እንደዚህ ከማድረግ ስለሆነ from ነው የምትሉት። people discourage me from speaking English። people discourage me from speaking English። ገባችሁ? ድፍረት courage ማበረታታት፣ encourage ማሟሟት፣ discourage። እስኪ ምንድነው እናንተን የሚያሟሙታችሁ? እስኪ በቃ ምንድነው እሱ ወኔያችሁ የጠፋው ለምንድን ነው? እሱን ሄዳችሁ ኮሜንት ላይ ንገሩኝ። በርቱልኝ። በሚቀጥለው እስክንገናኝ ድረስ one love።